ሰላም ሰላም ቤተሰብ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። በብዙዎቻችሁ ጥያቄ መሰረት አስደስታ ሰርፕራይዝ አርጋ ስትሉ ለነበራችሁ በሙሉ ሶፋችን ከዚህኛው ወደዚህኛው ቀይሬዋለሁ። እንደምትመለከቱት ይሄ ሶፋ በጣም ጽድት ያለ ነው። ይህንን ሶፋ አይታ በጣም ወዳው ነበርና እንዳዘዝኩትም ምንም እንዳወራሁትም ምንም የምታውቀው ነገር የለም። እየደበራትም ሆኖ ዛሬ የፕሮሞሽን ስራ ለማናገር ወጣለችና እሱ ብቻ አይደለም፣ ማታ ደግሞ ስልኳ ወድቆ ተሰብሮባት እንደምትመለከቱት ድቅቅ ብላለች። ምንም የቀራት ነገር እንደውም በፕላስተር ነው የተጠጋገነችው። እኔ ደግሞ በአቅሜ እስኪ ላስደስታት ብዬ እቺን ገዝቼላታለሁ። ስትመጣ የምታሳየንን ነገር እስኪ አብረን እናያት። መጣች፣ እየመጣች ነው፣ ደርሳለች። ከምሬን ነው። ልቤ መታ። ማርያም ወደድሽው? ወይኔ በስላሴ ወደድሽው? እንዴ እንዴት! ዋው ተሳክቶልኛል ማለት ነው። እንዴ ይቻላል እንዴ? ይቻላል። ደግሞ ራሱ ነው እኮ የኔ እናት ወይኔ ማርያም በጣም ነው ደስ ያለኝ። ማርያም ወደድሽው? እንዴ እንዴት ነው የሆነው? ደስ ይላል በጣም። እሱ ብቻ እኮ አይደለም፣ ሌላም ሰርፕራይዝ አለሽ። ማታ የተሰበረው ስልክ ጦስሽ ጥንቡሳስሽን ይዞ ሂድ። ያው ባይመጥንሽም ያው ለጊዜም ቢሆን እቺን ገዝቼልሻለሁ። ይገለኝ ነው አንተ ልጅ በመድኃኒዓለም ሰው። ኧረ ለምን ትሞቻለሽ? እንድትደሰችልኝ እኮ ነው የኔ ፍላጎት። ማርያም ለኔ ነው? አዎ ላንቺ ነው። አልወደድሽም? ጦስሽ ጥንቡሳስሽ ይዞ ሂድ። ማርያም ምን እንደምልህ እራሱ አላውቅም። ምንም አትበይኝ። በጣም ነው የማመሰግነው በመብርሃን ስም።